ሰላም ተመልካቾቼ ቤተልሔም ነኝ የዘወትር በዚህ ሰዓት የሚተላለፍላችሁ LTV ሾው የተባለው ፕሮግራሜ ነው በዚህ ፕሮግራም ማህበራዊ ኢኮኖሚያዊ ፖለቲካዊና ሃይማኖታዊ ይዘት ያላቸው ጠንካራ ወሬዎች እንደሚተላለፉበት ይታወቃል እንግዳይ ቀድሞ አክቲቪስት ነበሩ አሁን ፖለቲከኛ ናቸው ለምርጫም እንደሚወዳደሩ ይፋ አድርገዋል አቶ ጀዋር መሐመድ የዛሬ እንግዳይ ናቸው እንድትከታተሉ ጋብዛለሁ አብራችሁን ቆዩ እንኳን ደህና መጡ አቶ እንኳን በድጋሚ ተገናኘን በጣም አመሰግናለሁ በድጋሚ ፍቃደኛ ስለሆኑ ለቃሉ ጠይቅ አመሰግናለሁ ዘንጠዋል ዛሬ በቲሸርት ፖለቲከኛ ስለሆንኩ ነው ፎርማሊ በቲሸርት እየመጡ ብዙ ፕሮግራም አበላሽተዋል እንግዲህ ተደጋጋሚ ጊዜ ነው የመጣሁት ደርሶ አንዳንድ ጊዜ ለምንድነው ደጋግመሽ ሳታቸውን መጠየቂያቸው ይሉኛል እኔ ደግሞ እንደ ሚዲያ ሰው በየጊዜው አጀንዳ ስለሆኑ እኔም ደግሞ ያለና አጀንዳ ለመፍጠር ነው ዝምታውም ይተለተናል ዚያገርሱ እንኳን ፓርቲ አቋቁሙ ዝምታውም ራሱ ይተለተናል ስለዚህ ለዛ ነው የመጣሁት ወደ መጀመሪያው ጥያቄ ሳልፍ እንግዲህ የኦሮሞ ትግል ሲያታግሉ ነበር ፊት አውራሪ ሆነው ለረጅም ጊዜ ሲመሩት ነበር እንደውም ለሁለት አመት ገደማ መሬት ላይ ተኝተው ነው ፍራሽ ላይ ይሄን ትግል ሲያታግሉ የነበረው ሚል ነገር ሰምቻለሁና ሲመሩት ሲያታግሉ ከፊት ሆነው ወጥተው ታይተዋል እንግዲህ አሁን ደግሞ የሚባለው የእናንተ ስታታግሉት የነበረው የኦሮሞ ትግል ተጠልፏል ተወስዷል ተበላሽቷል ሚል ቅሬታዎችን ሰማለሁ እርሶን ያሰምኖታል እንግዲህ አገላለጹ ተጠልፏል ተሰርቋል ምን ይሁን ምን እንስማማበት እንችላለን በአጠቃላይ ሽግሩ ባሰብንበትና መሄድ ባለበት መንገድ እየሄደ ነው ወይ ካል እየሄደ አይደለም ይህ ሽግር የታለመበት አቅጣጫ አለው ከፍተኛ ትግልም ስናካሄድ የነበረው ብዙም ሰው መስዋዕትነት የከፈለበት ስትራቴጂም ተነድፎ ሲሰራበት የነበረው በዚህ በሁለት አመት ውስጥ የሀገሪቷ ልሂቃን ተወያይተው ተቀራርበው ወደ ነፃ ፍትሃዊና ዲሞክራሲያዊ ስርዓት ለመሸጋገር ነው አሁን ይሄንበት ያለው የሽግግር ሂደት ሽግሩ ከሀዲዱ ወጥቷል ወደ ታሰበበትና ወደ መሄድ ባለበት መንገድ ላይ ይሄድ አይደለም ኤሊት ኮንሰንሰስ ምንለው በሀገሪቷ ልሂቃን መካከል ስምምነትና መግባባት እንዲፈጠር መሰራት የነበረበት ስራ ካለ መስራቱ የተነሳ ሽግሩም አደጋ ላይ ነው ከዚህ ጋር ተያይዞ አገርም አስጊ ሁኔታ ላይ መጥቷል ሚል ከሆነ ትንታኔ ወስማማበታለሁ የሚገለጽበት ቃል ግን እንደገላጩ ሊለያይ ይችላል ምን መደረግ ነበርባቸው በርግጥ ጊዜ መሽቷል አሁን ረፍቷል በጣም ኦልሞስት ወደ ሰዓት አካባቢ አልፏልና ግን ምን መደረግ ነበርበት ከነዚህ ሁሉ አሁን ካጋጠሙ ነገሮች ለመዳን ሲናገሩት ሰምቻለሁ ግን ለመጨረሻ ጊዜ አጠራርገው ከተናገሩ በውሳኝነት ቁልፍ የሆኑ ነገሮች ከሀዲዱ እንዲወጣ የተደረገበት የመጡ ስህተቶች ምን ነበሩ የመጀመሪያው የሽግግር ፖለቲካ መረዳት አስፈላጊ ነበር ሽግግር ወቅት ምን አይነት ተግዳሮቶች ሊገጥሙ እንደሚችሉ ምን አይነት ችግሮች ሊገጥሙ እንደሚችሉ በመረዳት ምን አይነት ስራ በምን አይነት እርምጃ ቅድመ እርምጃ ፕሪምቲቭ አክሽን በመልኩ ነው ማስወገድ የምንችለው የሚለው መረዳት አስፈላጊ ነበር ከዚህ ውስጥ አንዱ ሽግግሩን እንደጀመረ የሀገሪቷን የተለያዩ ተጻራሪም ሆነ ተመሳሳይ ፖለቲካ አመለካከት አላማ ኢንትረስት ያላቸውን የሀገሪቷን ልሂቃን በማቀራረብ ማወያየት ማደራደር ሽግግሩ በመመልኩ የጋራ ሮድ ማፕ ደጋግመን ስንለው የነበረው የጋራ ፍኖተ ካርታ ማውጣት ያስፈልግ ነበር በምን ፍጥነት በምን አይነት ጊዜ ውስጥ ምን መሰራት አለበት የሚለውን አልተወያዩም ሽግግር አይደለም በአንድ ፓርቲና በአንድ ቡድን በአጠቃላይ በሀገር ልሂቃን ርብርብ ራሱ ለማሳካት በጣም የሚከብድ ነው የሀገሪቷን ልሂቃን በተለይ ለውጥ የሚፈልገውን ኃይል
ከማስተባበር ይልቅ እየበተኑ ወደ አንድ ግለሰብ የወረደበት ሁኔታ ነው የምናየውና ከዚህ አንፃር ትልቁ ስህተት ከዴይ ዜሮ ነው የጀመረው ከመጀመሪያው ቀን ነው። አሁን እንደምታየው ብዙ ስብስቦች ውስጥ ብዙ ኮንፊውዥን ውስጥ የተገባበት ሁኔታ ነው ያለው። አይደለም ከተለያየ አንግል የመጣው ከተለያየ ፍላጎትና አቋም ያለው የፖለቲካ ሊቅ ለማሰባሰብ ይቅርና የለውጡ ኮር ምንላቸው ራሱ ስፕሊት አድርገው ችግር ውስጥ የገቡበት ሁኔታ ነው የምናየውና እነዚህ ችግሮች አይፈጠሩም ነበር። አስቀድሞ መሰባሰብ ላይ ፎከስ ቢደረግ ኖሮ ይሄ ሁሉ ችግር አይፈጠርም ነበር። ተፈጥሯል። አሁን ከየት እንዴት እንወጣለን ነው ትልቁ ጥያቄ ሆነ ያለው። ተፈጥሯል። በርግጥ እንዳልኩት ጊዜውን በጣም ረፍዷል። ግን ኢህአዴግ እንደ ድርጅት ከቦታ ቦታ ሰዎችን በኃይል የፈወዘበት ያሽከረከረበት ምክንያት ምንድነው? ሰዎችን ያነሳል ይተካል። ይሄ ከምን የመጣ ነበር? አንደኛ የተሻለ አያውቁም። ያው ብዙዎቹ ካድሬዎች ናቸው። መለስ ኮፒ ፔስት እያደረገ ካስተማራቸው ውጪ ብዙም የሚያውቁት ነገር የለም። ሌላ ሀገር ውስጥ በሌላ ትራንዚሽን ውስጥ እንዴት ተሰራ የሚለውን ምንም መረዳት አልቻሉም። በውሃ ውስጥ ያሉ አሳዎች ናቸው። ያን ውሃ ደግሞ ከላይ በመለስ ዘይት የተሸፈነ ስለነበረ ብዙም እስትንፋስ አልነበራቸውም እና እነሱን ጃጅ ማድረግ በጣም ይከብዳል። ሰዎችን የሚለዋውጡት የሲስተም ችግር የስርዓት ችግር መሆኑን በደንብ ተረድተው ስርዓታዊ ለውጥ ማምጣት ስለማይችሉ የኤጀንሲ ላይ ብቻ ነው ወርዶ በአንድ ሲስተም ውስጥ ሲስተሙ አለ፣ ስርዓት ምንለው አለ። በስርዓት ውስጥ ደግሞ ስርዓቱን የሚያስፈጽሙ ግለሰቦች ወይ ደግሞ ኤጀንትስ ምንላቸው አሉ። የኤጀንሲ ችግር ብቻ ነው አነጣጥረው ሲሰሩ የነበሩት። ሰዎች ከቦታ ወደ ቦታ ይለዋውጣሉ፣ ግን ስርዓቱ አሰራሩ እስካልተለወጠ ድረስ ነገሮች አይለወጡ። መጀመሪያ ሪፎርም በሚል ነበር የጀመሩት። ለአፍ ሪፎርም ሲሉም ራሱ አንዱን ከዞን አንስቶ አንድ ዞን ላይ እየሰረቀ ሲያስጀብር የነበረውን ሌላ ዞን ላይ ማድረግ ነው። እንደ በሜቢ የትራንስፖርት ሚኒስቴር ሆኖ ሲሰርቅ የነበረውን የኮሚኒኬሽን ሚኒስቴር በማድረግ ነው ለውጥ ያሰቡት። ያ ሪፎርም እንዳልሰራ ስላዩ አሁን ደግሞ ወደ ሪቨርስ አድርገው መልሰው የቀድሞውን ኢህአዴግ መልሰው እየመሰረቱት ነው። ከዚህ በፊት ሰው ገደሉ፣ ሰው ረሸኑ፣ ሀገር ሰረቁ ተብለው ተኮንነው የተባረሩ ሰዎች በብዛት በተለይ በሴኩሪቲ ሴክተሩ ላይ በብዛት ወደ ስልጣን እየተመለሱ ያለበት ሁኔታ ነው ያለውና ተመልሰው የዛሬ 2 ዓመት የነበሩበት ቦታ ላይ እየተመለሱ እንዳሉ ማየው። እንግዲህ የዛሬ ገና እንደመጡ ወደ አገር እንደገቡ ከኔ ጋር አንድ ቃል መጠይቅ አድርገን ነበርና ያን ጊዜ አንድ ነገር አንስችሉት ነበረ። ወደ ምርጫ ሊገቡ ይችላሉ፣ አቶ ጀዋርን ማመን አይቻልም። በእርግጠኝነት የምርጫው መዳረሻ አካባቢ ላይ አንድ ፓርቲ መሰርታሉ ሚል ነገር አንስቼ በጭራሽ ፍላጎት የለኝም ፖለቲካ ውስጥ ብለውኝ ነበር። አሁን ወደ ፓርቲ መጥተዋል። ከሆድ ብሶት ነው ወደ ፓርቲ የተቀላቀሉት ወይስ መጀመሪያ ዓላማ እንዳልነበሩት ስለነገሩኝ ማለት ነው? ስለዚህ አሁን ወደ ፓርቲ የመጡበት ጉዳይ ወደ ምርጫ የመጡበት ሁኔታ በኢትዮጵያ ፖለቲካ ሆድ ብሶት ነው? በአንዳንድ ነገሮች ተከፍተው ነው? ምንድን ነው ያስወሰኑት? የሆድ ብሶት አይደለም። ቅድም መጀመሪያ ያነሳሽው ጉዳይ ነው። ሽግሩን ማሳካት አልቻሉም። የነበረን አንዳንድ አሰብሽኖች ነበሩ። ይሄንን ሽግግር መንገድ ስናስይዘው እንዳልኩሽ ያሰብንበት ሂደት የለውጥ አመራር ያላቸው ሰዎች እንደ ተፎካካሪ የሚያዩን ከሆነ ተደናብረው ራሳቸውንም አገርም ገደል ይከታሉ የሚል ጥርጣሬ ስላለ እንዳይደነበሩ ከኋላ የመደገፍ የማበረታታት ትንሽ የመገሰጽ ግን በአብዛኛው የማበረታታት ስራ ነው ማድረግ የፈለግነው። እንደኔ ያሉ ብዙ ተጽዕኖ መንፈጥርና ከዚህ በፊትም ከነበሩ ሰዎች ጋር ከፍተኛ ግብግብ ውስጥ የነበረ ሰዎች ወደ ፖለቲካ ውድድሩ ምህዳር ከገባን ምናልባት ከጥቅሙ ጉዳቱ ሊያመዝን ይችላል የሚል ምናልባትም ስለ ለውጥ አመራር ስለተባሉት ግለሰቦችና ቡድኖችም ትንሽ የተጋነነ ተስፋ ነበረን። በሂደት ግን ከፍተኛ የችሎታ ማነስ ነው ያየነው። ያ ብቻ ሳይሆን አላማችንም እንዳሰብነው ተመሳሳይ እንዳልነበረ ይቺን ሀገር ወደ ዲሞክራሲ ለማሻገር ይቺን ሀገር ያለውን የፌደራል ስርዓት ዲሞክራታይዝ አድርጎ ለሁሉም ህዝብ የምትሆን ሀገር ለመመስረት ፍላጎት አለ። እነዚህ ግለሰቦች የህወሓት የወያኔ አፈና በስቶባቸው ነው እንጂ ከኛ የተለየ አላማ የላቸው የሚል ካልኩሌሽን ነበር። አይ ቲንክ ዛት ዋዝ ሮንግ።
አሁን በሂደት ያየነው ምናልባት አንድ የሚያደርገን ለወያኔ የነበረን ዲስቴስት እንጂ ዲሞክራት እንዳልሆኑ ምናልባት ከነሱ ከህዋቶች ጋር የነበራቸው ልዩነት እነሱ ከላይ አለመሆናቸው ብቻ እንደሆነ ነው ያየው የመጣው ከዚህ አንፃር እነሱ እንደሚፈልጉት አዲስ አምባገነናዊ ስርዓት በአዲስ አመራር ስር ለመመስረት ፍላጎት እንዳላቸው በግልጽ እየታየ ነው የመጣው ይህ ደግሞ ለዚህ ሀገር አደጋ ነው ትላንትናም ስንታገል እነመለስ ትግራይ ስለሆኑ አይደለም የታገልናቸው ህዝባችን በነፃነት መኖር አለበት ህዝባችን እውነተኛ የፌደራል ስርዓት አቋቁሞ ራሱ በመረጠው ግለሰብ ራሱ በመረጠው እንደራሴዎች እነዚህ እንደራሴዎች ደግሞ በሚያረቁት ህግ መተዳደር አለበት ብለን የታገል ነው አሁን ግን አዲሶቹ ኢህአዴጎች ያደረጉ ያሉት ነገር አሮጌውን ኢህአዴግ በአዲስ መልኩ መልሰው ለመመስረት አሮጌውን የአፈና ስርዓት መልሰው ለማቋቋም የሚያደርጉት ሂደት አሁንም ወደ ትግል መግባት እንዳለብን በመደገፍ በመገሰጽ በተለሳልሶ መሄዱ እንደማይዋጣና ከነሱ የተሻለ የፖሊሲ አልተርናቲቭ ከነሱ የተሻለ ስትራቴጂ ማውጣት አስፈላጊ እንደሆነና ይሄንን ደግሞ ሙሉ በሙሉ በፍለፊት መጋፋት አስፈላጊ እንደሆነ ነው ያየነው ከዚህ አንፃር ነው ወደ ፖለቲካል ፓርቲስ መግባት የወሰነበት ምንድነው ይሄ አዲስ ያሉት ስርዓት አዲስ ስርዓት እየገነባ ነው አሁን ያለው ኢህአዴግ ስላሉኝ ነው ምንድነው ይሄ ስርዓት የአጼዎቹን ታሪክ መድገም ነው አዲስ ስርዓት ማለት ሌላኛ አይተን ማነቀው ስርዓት ነው ወይስ ምንድነው እሱ ነው ያለው ምንም አዲስ ስርዓት አይደለም አሮጌው ስርዓት በአዲስ ጀበና ያቀረቡት ነው ምንም ልዩነት የለውም በነገራችን ላይ አሁን የሚያደርጉት ተዋህደ የሚሉት ፓርቲና ኢህአዴግ ልዩነታቸው በጣም ውስን ነው የኢህአዴግ ስርዓት ግን እየደገሙት ነው ወይስ አዳይነትን የሚባለው የኢህአዴግ እና የነኝ ልዩነት ኤክስፕሌን አደርግልሻለሁ እሺ የቀድሞ ኢህአዴግ እና አሁኑ የሚሉት ብልጽግና ልዩነታቸው አንደኛ የቀድሞ ኢህአዴግ በአንድ ፓርቲ ዶሚናንስ በአንድ ፓርቲ የበላይነት ስር የነበረ ነው ብልጽግና በአንድ ግለሰብ ስር የበላይነት በአንድ ግለሰብ የበላይነት የሚመራ ዩኒታሪ ፓርቲ ለማቋቋም የሚፈልግ ነው የቀድሞ ኢህአዴግ የግራውን ፖለቲካ እንደ አይዲዮሎጂ እንደ የጭቆናውን ለማሳመር የግራውን ፖለቲካ ይተቀመው ነበር ሶሻሊስት ኮሚኒስት የሆነው የግራውን ፖለቲካ ይተቀመበት ነበር አሁን ያለው ደግሞ ሞር ካፒታሊስት የሆነ ኒዮሊበራል አይነት ፖለቲካን ተጠቅሞ ለመሄድ ይፈልጋል በኢትዮጵያ ፖለቲካ ውስጥ ደግሞ ስትወስጂው የቀድሞ ኢህአዴግ የነመለስ ኢህአዴግ የሌፍቲስት ፖለቲካውን የማልቲናሽናል ፌዴሬሽንን እንደ ዘፈን ይተቀመበት ነበር ያውኖቹ ደግሞ አህዳዊ ስርዓትን እንደ ማሳመኛ ለመጠቀም ይፈልጋሉ አልቲሜትሊ ለኢትዮጵያ ህዝብ ግን ውጤቱ አንድ ነው አምባገነናዊ ስርዓት መገንባት ነው ፍላጎታቸው በአምባገነናዊ ስርዓት የሀገሪቷ ፖለቲካ በነፃ ፍትሃዊ በሆነ የምርጫ ሂደት ህዝብ በመረጠው መንግስት ሳይሆን ስልጣን ያዙ ሰዎች እንደ ፈላጭ ቆራጭ የሚያስተዳድሩት ሀገር መመስረት ነው የሚፈልጉት ስርዓት መመስረት ነው የሚፈልጉት ስለዚህ በመለስ ኢህአዴግና በአብይ ብልጽግና በአብይ ኢህአዴግ መካከል ያለው ልዩነት የስምና የማሳመሪያ አይዲዮሎጂ ልዩነት እንጂ የአሰራር ፋንክሽናሊ ምንም ልዩነት የላቸውም ኢትዮጵያን የሚያድነው ፖለቲካ የትኛው ነው ዲሞክራሲ ነው እዚህ ሀገር ያለው ልሂቅ ለህዝብ ፍላጎት ራሱን እስካላስገዛ ድረስ ህዝብ ነፃ ፍትሃዊ ፉክክር ባለበት ምርጫ ሰዎችን እንዲመርጥ እስካልፈቀደን ድረስ ሀገር ማዳን ህዝብ ማዳን አንችልም አሁን የሚያሰጋኝ አዲስ አምባገነን ሊበቅል አይችልም እዚህ ሀገር ተስፋው አለ ፍላጎቱ አለ እዚህ ሀገር ግን ያለው ነባራዊ ሁኔታ አምባገነናዊ ስርዓትን ለማቋቋም የሚረዳ አይደለም አንድ ሰው አምባገነናዊ ስርዓትን አቋቁማለሁ ወይም አንድ ፓርቲ አምባገነናዊ ስርዓትን አቋቁማለሁ ብሎ ከሄደ ይቺ ነገር ይበታትናታል ወደ አደጋ ነው የሚያደርሳት ምክንያቱም አምባገነናዊ ስርዓት ለመገንባት ከሚቀጥሉት 3 ወሳኝ ሁኔታዎች አትሊስት ሁለቱ መሟላት አለበት ያ ገዢ ቡድን ገዢ ግለሰብ ጠንካራ ማህበራዊ ድጋፍ ሊኖረው ይገባል ያ ቡድን ጠንካራ ኢኮኖሚ ሊኖረው ይገባል ያ ቡድን ጠንካራ የሴኩሪቲ ሴክተር ሊኖረው ይገባል strong security strong economy strong social base ከሶስቱ ሁለቱን ሊኖርሽ ይገባል ዛሬ ይሄ ያለው ስርዓት ሶስቱንም የለው
ይሄ በሌለበት ሁኔታ አምባገነናዊ ስርዓት ገነባለሁ ብሎ መሄድ ራስንም ሀገርንም ማክሰር ነው የሚያመጡ። እስቲ ዲሞክራሲ ምንድነው? አብዛኛው ሰው የሚያነሳው ለምሳሌ ዲሞክራሲ በደንብ አርጎ ያለማመደ ያለ መንግስት ነው ይሄ አሁን ያለው ሽግግሩ ላይ መጣው መንግስት ተብሎ ስለሚታሰብ ነው። ዲሞክራሲ ስርዓት ነው። አንቺ መጥተው ነፃነት ፍሪደም ነው። ፍሪደም ፖዚቲቭ እና ኔጌቲቭ አለው። ከመንግስት ጋር ሪሌሽን በግለሰብና በግለሰብና በግለሰቦች መካከል ያለ ግንኙነት ነው ነፃነት ስንል። የመንግስት ህግን ተላልፎ ስርዓትን ተላልፎ ያንቺን እንቅስቃሴ ያንቺን ያካሄድ ያንቺን ስራ የማይገድብበት ኔጌቲቭ ኦብሊጌሽን የመንግስት ኔጌቲቭ ኦብሊጌሽን አለ። ሁለተኛው ደግሞ መንግስት ሊያሟላቸው የሚገባቸው የነፃነት ሂደቶች አሉ። ዲሞክራሲ ለኔ በጣም ላቅ ነው ከተባለ በእኛ ነባራዊ ሁኔታ ህዝብ ሳይገደድ ሳይታፈን ኮሮጆ ሳይሰረቅበት ነፃ ሰላማዊ ፉክክር ያለበት ምርጫ ተካሂዶ በዛ ምርጫ ይሆነኛል የሚለውን ግለሰብና ፓርቲ ሲመርጥ እነዛ የተመረጡ ሰዎች በመመረጣቸው ሳይታሰሩ መንግስት ያቋቁሙና በዛ ስርዓተ መንግስት ውስጥ የለወከላቸው ህዝብና ለሀገር ይጠቅማል የሚሉ ህግና ህግጋቶችን ፖሊሲዎችን ነክፈው ወደ ስራ ሲገቡ ያ የዲሞክራሲ መጀመሪያው ነው። ዲሞክራሲ ስርዓት አለው። አንቺ ከምትዩ ሰማለው በየቦታው ሲነገር ዲሞክራሲ ሲስተም በዛ ሲስተም ውስጥ ነፃነት አንዱ አካል ነው። ዲሞክራሲ አንዱ አካል ነፃነት የመምረጥ ነፃነት፣ የመንቀሳቀስ ነፃነት፣ ኦፍ ኮርስ የመስረቅ ነፃነት የለም። ያ ያንቺን ስልክ የሚሰርቀው ሰውዬ ያንቺን ነፃነት ተጋፍቷል ማለት ነው። እና ቤዚክሊ ህዝብ ነፃ ገለልተኛ በሆነና በፉክክር ባለበት ምርጫ የሚመርጠው ስርዓት ዲሞክራሲያዊ ስርዓት ይሆናል። ከዛ እየጎለበተ ይመጣል። ግን አንቺ አንድ ያነሳሽው በጣም አደገኛ አለ ለዚህ ሀገር ቅድም ያልኩሽ ነገር ነው። ኢህአዴጎች ናቸው ተመልሰው እዛው ነው ያሉት። አሁን አንዳንድ የሚያቀርቧቸው ነገር ስታይ ህዝቡን ዲሞክራሲ ያለማመን ነው መንግስት እነሱ ሆነው ነው 27 ዓመት ሰው ሲዘርፉ ሲጨቁኑ ሲገሉ ሲያስሩ የነበሩ ሰዎች ለራሳቸው ያለመዱትን ዲሞክራሲ ሰውን እያለማመዱት ነው። ኖ ህዝቡን ዲሞክራሲ እናለማምደው ለማለት መጀመሪያ መልመድ አለባቸው። ህዝቡ ዲሞክራሲን አለማምዱኝ አላላቸው። ለዚህ ህዝብ ዲሞክራሲ ስርዓት ግንባታ ውስጥ አንድና ብቸኛ ውለታ መዋል ከፈለጉ የሚመጣው ምርጫ ሰላማዊ ፍትሃዊ እና ፉክክር የሚታይበት እንዲሆን ነገሮችን ማመቻቸት አንድ። ሁለተኛ በዛ ምርጫ ሂደት መሰረት ከተሸነፉ ጠመንጃ መምዘዝ ሳይሆን ቦርሳቸውን ጠቅልለው ስልጣን ለማስረከብ ራሳቸውን ማዘጋጀት። እንደዛ ከሆኑ እውነትም ለኢትዮጵያ ዲሞክራሲ ግንባታ ውለታ ዋሉ። ያ ብቻ አይደለም፣ እውነትም የኢትዮጵያን ህዝብና የኢትዮጵያን ልሂቃን የዲሞክራሲ ስርዓትን አለማመዱ ምንለውና የሚመጣው ምርጫ ኮሮጆ ካልሰረቁ የሰጣ ኃይሉን አፍን ገደል አስፈራራ ካላሉት ምርጫ ቦርድን እጅ እየጠመዘዙ መድሏዊ ስርዓትን ካላመጡ እንደማንኛውም ፓርቲ ራሳቸውን በፖሊሲ በስትራቴጂ አጠናክረው ከሌላው ተቋሚ ጋር ተወዳድረው ካሸነፉ በስርዓት ሀገር ለማስተዳደር ከተሸነፉ ደግሞ ሳያፍሩ ማፈር ነው የሚባለው። ቁመር ስትጫወች ስትበል ሳያፍሩ ስልጣን አስረክበው ዞር ካሉ እውነትም የኢትዮጵያን ህዝብ ዲሞክራሲ ያመራል ለማመዱ እንላለን። አለበለዚያ እቺ የምትታየው የነፃነት ጮራ አንደኛ እነሱ የሰጡት አይደለም፣ መንግስት ሰጠ። ምንድነው መንግስት ያለው? 5000 ሰው እኮ አልቆ ነው። 5000 ሰው አልቆ የነሱን ጌቶች አባሮ እነሱንም ነፃ ያወጣው ይሄ ህዝብ ነው። ስለዚህ ለዚህ ህዝብ ነፃነትን አለማመዱት ስድብ ነው ለህዝብ። መልካም ወደ ምርጫ ካነሱ ወደ ምርጫችን እንሂድ። እንግዲህ እርሱ አሁን ስላነሱት ነው መንግስት ኮሮጆ ካልሰረቀ ካላስፈራራ ቦርሳውን ይዞ ያለውን ዕቃ መጻፍም ሆነ ምንም ይዞ ልቅ ካለ ከቦታው ያኔ ነው ዲሞክራሲ ብለዋል። ይሄንን ፍላጎት እንዳላቸው ጠቅላይ ሚኒስትሩ በተደጋጋሚ ሲናገሩ ተሰምቷል። እርሱ ኮሮጆ ይሰረቃል ብለው ይፈራሉ?
እኔ ፖለቲካል ሳይንስ ተማሪ ነኝ። በመቶዎች የሚቀጥሩ ምርጫዎችን በመቶዎች የሚቀጥሩ ስርዓቶችን አንብቤያለሁ ተረድቻለሁ። ብዙ ምርጫዎችንም ታዝቤያለሁ። ከዚህ አንፃር ሁሌም ጥርጣሬ አለኝ። አሁን ደግሞ የምናያቸው ነገሮች አሉ። ለምሳሌ አንድ ልንገርሽ፣ የዛና አሜሪካ ሆኜ ቱር ሳረግ ስለ ምርጫ ስናገር ህዝቡ እኛስ ምን እናድርግ ለምርጫ ለመዘጋጀት ይሉ ነበር። እነኛን ቱር ሳደርግ የነበረው ፖለቲከኞቹም ለምርጫ እንዲዘጋጁ ነው፣ ህዝቡም እንዲዘጋጅ፣ የህዝቡ አመለካከት ወደዛ እንዲገባ ነበር። እና መታወቂያ ያስፈልጋችኋል፣ ነገ ለመመራጭ ሆናችሁ ለመመዝገብ መታወቂያ ያስፈልጋችኋል፣ ስለዚህ መታወቂያ ውሰዱ ብዬ ስለጥፍ በኋላ ላይ ስልኬ ላይ ያሳይሻለሁ። በየቦታው ኦሮሚያ ውስጥ መታወቂያ አልቋል፣ መታወቂያ አይሰጥም የሚል ማስታወቂያ ተለጠፈ። the beginning of stealing። ዜጎች ነገ ነገራችን ላይ ኮሮጆ መስረቅ ሲባል ኮሮጆስ መገልበጥ ብቻ አይደለም፣ ቮተር ሰፕሬሽን የሚባል ነገር አለ። እኔን አይመርጥም ብለሽ የምታስቢው አካል ምርጫ ውስጥ እንዳይሳተፍ ተወዳዳሪ ሊሆን ይችላል፣ መራጭ ሊሆን ይችላል፣ የሚደረግ ማንኛውም አይነት ጣልቃ ገብነት የስርቆቱ ምርጫው እንዲዛባ የማድረግ ሂደት ነው። ስለዚህ ዛሬ መታወቂያ አንሰጥም ያለ የመንግስት አካል ነገ ኮሮጆ አይሰርቅም ለማለት አይቻልም። ዛሬ መራጩን ከምርጫ ውጪ ለማድረግ ዘዴ እያመጣ ያለ ስርዓት እንትን አይደርግም። በነገራችን ላይ እኔ የማንንም ቃል አልወስድም። አቶ ጫ ግምት ነው መቼም አይደል የሚነግሩን ይፈጸማል ብለው ስጋትና ይኸውልሽ በኦሮምኛ ተረት አለ፣ ወራቤሲ ጉያዩ ሴ ቤከቺ ሴ ይላል። በቀን የጮኸ ጅብ ማታ ሊመጣልሽ እንደሆነ ይታወቃል። ዛሬ መታወቂያ መከልከል የጀመረ መንግስት ነገ ኮሮጆ እንደማያባዛ ኮሮጆ እንደማይገለብጥ ምንድነው ማረጋገጫ? ዛሬ መታወቂያ ላይ መድሎ ከጀመረ፣ ዛሬ መታወቂያ መከልከል ከጀመረ ነገ ሰው እንዳይመረጥ ሊያደርግ ይችላል፣ ነገ ተዛቢል ሊያባርር ይችላል። ስለዚህ ሌላም ተረት አለ አይደል እንዴ? ልጅ ሆኜ እንቁላል ስሰርቅ እናቴ በትቆረጠኝ ኖሮ ሳድግ በሬ ሰርቄ ገበያው ይዞኝ አይዞሩም ነበር የሚባል ተረት አለ በአፋን ኦሮሞ። ዛሬ መታወቂያ ሲሰርቁ መታወቂያ ሲከለክሉ ካልጮህንባቸውና ይሄው ጀመራችሁ ካላልናቸው ነገ ኮሮጆ ይዘው ከሮጡ በኋላ ወደ ሌላ ግጭት ውስጥ መግባት ይመጣል። ለዚህ ነው ያነሳሁት። መልካም፣ እንደገና ወደ ምርጫው እንመለስና እርሱ ፌደራሊስቶች አሉ ባለፈው ሲናገሩ ፌደራሊስቶች በምርጫ ይሄን ያህል ቁጥር ይዘን እንገባለን ብለው ገና ምርጫው ሳይደረግ በቁጥር አስቀምጠው የሚያገኙትን ወንበር አስቀምጠዋል። ፖለቲከኞች ደግሞ ሲናገሩ ቀድሞ ቁጥር የሚያስቀምጥ ሰው ጸበኛ፣ ለመጣላት የፈለገ ሰው ምርጫው ሳይደረግ ቀድሞ ይሄን ያህል ቁጥር አገኛለሁ ብሎ ያለ ሰው ጸበኛ ነው፣ ሊጣላ ፈልጓል። ስለዚህ እርሱ ምርጫውን ሊበጠብጡ ይፈልጋሉ። ቤተሰቦች ገበሬ ናቸው። ያው እናንተ ሰፈር የመጣሽበት አካባቢ ገበሬ ስለሆነ ነው። በቀጥለው አመት 50 ጆንያ ስንዴ አመርታለሁ ያላለ ገበሬ ያላስቀመጠ ገበሬ ሰነፍ ነው ማለት ነው። መስራት አይፈልግም ማለት ነው። ማምረት የምትፈልጊውን ያህል አላማሽ ውስጥ ካላስቀመጥሽው እንዴት ልትሰሪው ነው? እንደ አንድ ስትራቴጂስት የኔ ብሎክ እኔም ያለውበት ፓርቲና እኔ ያለውበት አይዲዮሎጂ ብሎክ በሚቀጥለው ምርጫ በፌደራል ደረጃ ይሄን ያህል ወንበር፣ በክልል ደረጃ ይሄን ያህል ወንበር ማግኘት አለብን፣ ይሄን ለማግኘት መስራት አለብን ብለን ካላስቀመጥ ነው ዝም ብለን የምንገባበት ከሆነ ሰነፍ ገበሬ ነው የምንሆነው። 350 ወንበር እናመጣለን ብዬ 250 እንኳን ብናመጣ ምን ችግር አይኖረውም። 450 ካመጣን እንደውም ኦቨር ሰክሰስፉል እንሆናለን። ግን ይሄን ዓላማ እናመጣለን ብዬ ሳላልም ስትራቴጂ ሳላወጣ ዝም ብዬ ከሄድኩ 30ም በቃ ሊያስደስተኝ ነው ማለት ነው። ኖ 350 ያልኩበት ራሴ ዓላማ አለ። የሚቀጥለው ህገ መንግስቱ መለወጥ ይፈልጋሉ ሰዎቹ። ለቋርጦት እርሶ የፌደራል መንግስቱ በምርጫ ቢሸነፍ ይሄን እያደረገ ነው ብለው ቅሬታዎችን እያነሱ ነው። መታወቂያ እየከለከለ ነው፣ ምልክቶች አሉ፣ ምርጫ ሊያጭበረብረን ነው ወይም ይፈልጋል የሚሉ ጠቋሚ ምልክቶችን አስቀምጠዋል። እንግዲህ ፌደራል መንግስት ምርጫ ከተሸነፈ እጁን ዲሞክራሲያዊ ከሆነ መንግስት ወይም ዲሞክራሲ መፍጠር የሚፈልግ ከሆነ በምርጫ ሲሸነፍ ሳያፍር መሄድ አለበት እያሉ እርሱ በምርጫ ቢሸነፉስ? አሳምረን ነው ምርጫ ከተሸነፍን አሳምረን የያዝናትን ወንበር ይዘን ፓርላማ ውስጥ ጠንካራ ተቃዋሚ፣ በክልል ከሆነ ጠንካራ ተቃዋሚ ሆነን እንቀጥላለን።
ምክንያቱም ለምን ነው ታውቂያለሽ? እኛ ስልጣን አላባለገንም። ብንሸነፍም የምናጣው ነገር የለም። ስንሸነፍ ግን በስርቆት መሸነፍ አንፈልግም። ለምሳሌ ፌደራል መንግስቱ ቅድም በጣም ጥሩ አማርኛ አንስተዋል። የእርሱን አማርኛ ነው መደጋግማት። ፌደራል መንግስቱ ሊያፍር ይችላል። ይሄ እኛ ስንጫወት ጨዋታ ላይ ፌደራል መንግስት አይደለም እንላያየው። ፌደራል መንግስት አይደለም መንግስት ፓርቲን በለው ይቅርታ፣ ምርጫ ላይ የሚሳተፈው አካል አሁን መንግስቱ ነው ያለው። ምርጫው ላይ ይሳተፋል። ያው እሱ ነው የሚፈራው። መቼም ኮሮጆ ሊሰርቅ የሚችል መቼም ሌላ ተወዳዳሪ ፓርቲ አይኖርም። ኃይል ያለው መንግስት ጋር ስለሆነ ያ መንግስት ነው መቼም የሚፈራበት። ስለዚህ ያ መንግስት በተለያየ መንገዶች ምርጫ ላይ ያሸንፉት ብሎ ሊያፍር ይችላል ብለዋል። ምናልባት ሊያፍር የሚለውን እኔ ስለወደድኳት ነው። ተመልካቾች ካላወቁ አንድ ጨዋታ ላይ ጌም ላይ እኔ ያሸንፍኩት በጨረሽ መስመሯ እዚች ጋር ናት ብሎ ማከራከሪያ የሚያነሳ ውሸታም ለማለት ነው። እርሱ በምርጫ ቢሸነፉ ሊያፍሩ የሚችሉበትን እፍርታ የሚያስብሉትን አንድ ፖይንት ለምሳሌ ላንሳ። ያፍሩበታል ተብሎ የሚታሰበው የምርጫ ቦርድ ወይዘሪትን ያነሳሉ ተብሎ ይገመታል። ወይዘሪቷ ከዚህ ቀደም የፓርቲ አባል ነበሩ። በፓርቲ ውስጥ ስራ የነበራቸው በዛ በፓርቲያቸውም ጉዳዩ ታስረው እስር ላይ የነበሩ ወይዘሪት ናቸው። እሳቸውን እንደ መከራከሪያ ነጥብ ያነሳሉ ተብሎ ይታሰባል። ምክንያቱም እኚህ ሴት የአንድነት ፖለቲካ አቀንቃኝ ነበሩ። ስለዚህ የብሔር ፖለቲካ ይጠላሉ ተብሎ ይታሰባል። የብሔር ፖለቲካ ኢትዮጵያ ውስጥ ገኖ እንዲወጣ ወይም ኢትዮጵያ ውስጥ እንዲያሸንፍ ፍላጎት ሄዳቸው ወይዘሪቷ የአንድነት ፖለቲካ አቀንቃኝ ስለነበሩ፣ ስለዚህ ገለልተኛ ያልሆኑ ሴት በምርጫ ቦርድ ውስጥ ተሹሞ መጥተዋል። ይህን ለማፈር መከራከሪያ አድርገው ያነሱታል። ለጸብ መነሻ ይባላል። መልስ ካሉት በነገራችን ላይ ብርቱካን ጓደኛዬ ነች ነበረች። አትሊስት ውጭ ሀገር እያለን እዚህ ሀገር ለነፃነት ከተደረገው ትግል ውስጥም ከፍተኛ ዋጋ የከፈለች ሰው ናት። ችግሩ ከአይዲዮሎጂ ጋር ሊኖረኝ አይችልም። አሰራሩ ነው። አስቀድመን የተቸነው የተሾመችበት ሂደት ትክክል አልነበረም። በተለይ የትራንዚሽን ጊዜ ምርጫ ስለሆነ የዋና ስቴክሆልደርስ ዋና ባለድርሻዎች ይሁንታን ያስፈልግ ነበር። በጠቅላይ ሚኒስትሩ ሃንድ ፒክ መደረጓ ትክክል አልነበረም። እንደሌሎቹ መሆን ነበረበት ነው አንዱ እሱ ነው። እንግዲህ በኋላ የምናደርገው ትችትም ካላት አይዲዮሎጂ እዚህ ሀገር ውስጥ መቼም ከአንዱም ሆነ ከዛኛው አይዲዮሎጂ ጋር ያልተዛመደ የለም። ያ አይደለም የእሷ አመለካከት። ከዚህ በፊት የነበረችበት የፓርቲ ሂደት አሁን ከምትሰራው ላይ ሪፍሌክት ካደረገ ችግር ይኖራል። ህጉን ስትሪክትሊ ስራው ላይ ያስፈጸመችው ከሄደች ችግር አይኖርም። ለምሳሌ ሲዳማን ሬፈረንደም የሰራችበትን በጣም የተሞገሰችበት ነው፣ የተመሰገነችበት ነው። መጀመሪያ ላይ ያደረገችው ተተቸች። መጀመሪያ ላይ በመጓተቷና ቀጠሮ አንድ ቀን ሲቀረው ህጉን አዛብታ የተረጎመችበት አይነት ተተቸች። ከዛ በኋላ ሬፈረንደሙ የተካሄደበት ሁኔታ ደግሞ ጥሩ ስለነበረ ተሞገሰች። የተቿት ሰዎች መልሰው አመገሷት። ስለዚህ ምርጫ ቦርድ እሷ ብቻ ሳይሆን አብረው ያሉት ባልደረቦች የሚሞገሱትም ሆነ የሚኮነኑት በተጨባጭ በሚሰሩት ስራ ነው። ድህረ ምርጫና ቅድመ ምርጫ ሂደቶች ላይ መደዋሪነት የማያሳዩ ከሆነ የስራ መዝረክረክ የማያሳዩ ከሆነ ህጉን ተጠንቅቀው እየተረጎሙ የሚሄዱ ከሆነ ይመሰገናሉ። በምርጫ ቦርድ ላይ እምነት አሉት። አሁን እስካሁን ባለው ሁኔታ ሀፈን ነኝ። እስካሁን ቀደም እንዳልኩሽ አዲስ ናቸው። በተጨባጭ ያየናቸው በሲዳማ ሬፈረንደም ላይ ነው። በሲዳማ ሬፈረንደም ላይ መጀመሪያ ነጥብ ጣሉ፣ ከዛ ነጥብ አገኙ። ስለዚህ እስካሁን ባለው ሂደት ውስጥ ብዙ የሚያጠራጥረኝ ነገር እያየው አይደለም። እስካሁን ባለው ሂደት ውስጥ በሚቀጥሉት ወራት ደግሞ በጣም ወሳኝ ናቸው። እንደ ብርቱካን ያሉ ሰዎች ለዚህ ሀገር ነፃነት፣ ለዚህ ሀገር ዲሞክራሲ እንዲሰፍን ከፍተኛ ዋጋ ስለከፈሉ የዲሞክራሲን የአይዲዮሎጂ የአንድን አመለካከት አሸናፊነት ሳይሆን የስርዓት መቋቋምን ቫልዩ ታደርጋለህ ብዬ ነው የማስበው። ከማን ናቸው እዛው ውስጥ ካሉት እውነቴን ነው የምልሽ። መጀመሪያ ነው ተቃውሞ ሂደቱን ነው እንደመደገፍማ ከሆነ ከሁሉም የበለጠ ምናልባት በፖለቲካ ውስጥ ካሉ ሰዎች ውስጥ በጣም የምንቀራረበው እሷ ነች። በአመለካከትም በብዙ ነገሮች ረጅም ጊዜ ስናወራም አብረንም ስንገናኝ የነበር ስለሆነ ያ አይደለም ትልቁ ነገር።
የተሾመችበት ሂደት ነገ ኮንትሮቨርሲ ያነሳል የሷን አሰራር ራሱ እንቅፋት ሊሆንባት ይችላል በነገራችን ላይ ሲያመጧት ከመጣው ሰዎች ጋር እንወያይተው አይተን ነበር ትክክለኛ ምርጫ ነች ግን ሂደቱን ጠብቃችሁ ሹሟት ነው ያቋል ሲሳተፉ የነበሩ ኦሬዲ የመጡ የፖለቲካ ፓርቲዎች በዚህ ሀገር ላይ ኢንፍሉዌንስ ያላቸው የፖለቲካል ፓርቲዎችና አመራሮች አሉ በድብቅ በስልክ በሚደረግ ሳይሆን ቁጭ ብለው እሷን ባለችበት ተወያይተው በግልጽ ለህዝብ በሚታወቅ መልኩ ባይን መኖር ነበረበት እሷን ሲሾሟት ዝም ብሎ በአንድ ግለሰብ በአንድ ፓርቲ በአንድ ቡድን ፍላጎት መምጣት አለባትም ምክንያቱም ነገ ልክ አንቺ ያነሳሽው ጥያቄ ይነሳል ነገ ለምሳሌ አንድ ነገር ብታረግና ተቃዋሚው እሷ የወሰነችው ውሳኔ ባይወደው ትላንትናም እኮ ያለኛ ይሁንታ ያለኛ ፍቃድ ያለኛ ተሳትፎ ነው የመጣችው ስለዚህ ነው ለሾሙ ሰዎች ነው የምታዳለው የሚለው ነገር ስለሚመጣ ነው ቅድም እንዳልኩሽ ይሄ የመጀመሪያው ሽግግር አይደለም ነው ሳጠናው ይሄንን እንደ ፓርቲሲፓንት ኦብዘርቨር ነው ማየው የብዙዎችን የግብጾችን አይቼዋለሁ የቱኒዚያን ተሳትፌበት አይቼዋለሁ ብዙ ሀገር የተሳካሁትንም የከሸፉትንም ሽግግሮች ስላየዋቸው የዛሬ 2 ዓመት ሊመጡ ወደ ኋላ ተመለሽ ብታይ ገና አብይ ስልጣን ሳይ ስናገር የነበራቸው ነገሮችና ስለፈለፈ የነበሩ ስለምርጫ ከዚህ በፊት አንስቼልሻለሁ ሰው በቃ ምንድነው አንተ ለምን አትሆንም ለምን ስለምርጫ ታወራለህ ይሄው በቃኛ ሆነውናል አሁን ያሉ ሰዎች ሲሉ ነበር አሁን ግን እነዛ የሚሉ ሰዎች የባሰባቸው ተቃዋሚ ሆነው ነው የምታዩ ኦፒኒየን ሽፍት እያደረገ እንደሚመጣ ስለማቅ ለዛ ነው የዛ ጊዜ ትክክል አይደለም እሷ ለምን ተሾመች አይደለም የተሾመችበት ሂደት ትክክል አልነበረም ነው ያልኩት